ኦሪየንታል ኦርቶዶክስ ቸርች ወይም ኦርቶዶክስ ቸርች የሚለየን ወይ የእውነተኛ የክርስቶስ ቸርች የሚያስብለን ይሄን ሃይራርኪንም ስለጠበቅን ነው። አፖስቶሊክ ሰክሴሽን ሃይራርክ the church ordain ሁሉ በኦርደር እንደዚህ ነው የምንሄደው ማለት ነው። ስለዚህ ይሄ ደግሞ አንዱ ከዶግማ ነው። ይሄ ከተጣሰ እንዴት ነው ኦርቶዶክስ የሚሆነው? ይሄ ዋነኛው የአገልግሎትና የመንፈሳዊና የክርስቶስን ስጋውና ደሙ የምንወስድበት በካህናቶች እጅ ነው። በእነዚህ አባቶች በቢሻፕ በጳጳሶችና በካህናቶች ነው የክርስቶስ ስጋና ደም የምንካፈለው። ስለዚህ እነሱ በእጃቸው ሲያካፍሉ ከጌታ አንድ ስንሆን እነሱ በተሰጣቸው ከጌታ በተሰጣቸው ቅባት ነው። ይሄ ቅባት ደግሞ እኛ ማንቋሸሽ አንችልም፣ መሳደብ አንችልም፣ መንቀፍም አንችልም። እንደው ቢነቀፍም ላይ ነው የሚመጣው። ለዚህ ነበር አቡነ መቃሪዎስ የግብጽ ጳጳስና የሲኖዶስ መሪ ናቸው። አንተ ደግሞ እንደ ኢትዮጵያን ኦርቶዶክስ ቸርች እኚህ አባት መንቀፍ አትችልም። ምክንያቱም we are one church ካፕቲክ ኦርቶዶክስ ቸርች እና ኢትዮጵያን ኦርቶዶክስ ቸርች አንድ ቸርች ነን እኔ እስከማውቀው ድረስ ማለት ነው። እና አንተ ተሳስተሃል፣ በዚህም ንስሐ መግባት ያስፈልግሃል። ምክንያቱም የ96 ዓመት አባት የካፕቲክ ቢሻፕ የሰሜን አሜሪካ ቢሻፕ እና የሲኖዶስ አባል የሆነ አባት አላቀውም የራሱ ጉዳይ ምናምን ስላልክ ይሄ ስህተት ነው ማለት ነው። እኔም ባነጋገሬም በምንም ነገር አባቶች ከነቀፍኩኝ የኢትዮጵያን ኦርቶዶክስ ቄሶች ከነቀፍኩኝ ንስሐ ገባለሁ፣ ተሳስቻለሁ፣ በድያለሁ፣ ይቅርታ ጠይቃለሁ። አባቶችን ሁሉ አወዳለሁ፣ አከብራለሁ። ኤርትራ ውስጥ ይኑሩ፣ ኢትዮጵያ ውስጥ ይኑሩ፣ ማላንካራ ውስጥ ይኑሩ፣ ለኔ ቄሶች ናቸው፣ ዲያቆኖቼ ናቸው፣ ጳጳሶቼ ናቸው። ሁሉ ነው ኦሪየንታል ኦርቶዶክስ ቸርች ያሉ መሪዎች ሁሉ አንድ አካል ነኝ፣ አባቶቼ ናቸው። በዚህ ሄራርኪ ፕሪስትሁድ መከበር ያለበት ሳክራመንት ነው ብዬ አምናለሁ። ጨርሽ ሐሳብሽን አቡነ መርቃሪዎስ ቆይ ገና እኮ ደቂቃ አለሽ እህታችን፣ ገና 4 ደቂቃ አለሽ። አዎ እሺ፣ አልተወገዘም። አይዘወይ ኮመንት የምትጽፉ ሰዎችም ተወግዘዋል። ኃጢአት ስለሆነ ንስሐ ግቡ ልላችሁ ፈልጋለሁ። አየህ ኦርቶዶክስ ኮተዳደ እኔ በጣም ያሳዝነኛል። ባይዘወይ እኔ ኢትዮጵያን ኦርቶዶክስ ዲስሪስፔክት ባደርግ ኢትዮጵያን ኦርቶዶክስ የካፕቲክ ቸርች ዲስሪስፔክት ብታደርግ we are disrespecting the oriental orthodox church የራሳችን በራሳችን በቢላ የፈቀፈቅ ነው ማለት ነው። ሶ ከዚህ ወጥተን we have to respect each other, we have to love each other. the church is one. እኛ ብንወድም ባንወድም ቸርቿ እስካሁን አንድ ነች ያለችው፣ አልተለያየችም። በእኛ እዚህ ቲክቶክ መጥቶ መናገርም አትለያየም፣ ቸርቿ አንድ ነች። የምትሳደቡ ሰዎች ደግሞ እግዚአብሔር ይቅር ይበላችሁ። እኔ ወዳችኋለሁ፣ ማንንም ሰው ለመሳደብ አልፈልግም። እና ቢሸፕ መቃሪዎስ አልተወገዙም። ማን ነው የሚያወገዛቸው? ባይዘወይ አሁንም መሪ ሆነው የሲኖዶስ መሪ ሆነው ኮፕቲክ ኦፊሻል ዌብሳይት ገብታችሁ ማየት ትችላላችሁ። የኮፕቲክ ጳጳስ ናቸው እያልናችሁ ተወግዘዋል ትላላችሁ። ይሄ ራሱ እኮ አእምሯቸው በትክክል የሰራ መሆኑ የሚያጠራጥር ነው ማለት ነው። ምክንያቱም ኮመን ሰንስ ያለው ሰው እንደዚህ አይናገርም። ዝም ብሎ ሮባት ብቻ ነው አንድ ሰው ያለው የሚደጋግም ኮመን ሰንስ የሌለው ሰው እንደ ሮባት ይናገራልና ኮመን ሰንስ ሲኖረን ቴክኖሎጂ ጊዜ ነው። ዌብሳይት ውስጥ ገብታችሁ ኦፊሻል ዌብሳይት ገብታችሁ ማናቸው ቢሾፕ መቃሪዎስ ማየት ትችላላችሁ። የካፕቲክ ቢሾፕ ናቸው፣ የሲኖዶስ መሪ ናቸው። እንደው ከትልልቅ አባቶች ከሚባሉ ካፕቲክ ውስጥ ያሉ አባት ናቸው። እና እንደዚህ ዝም ብሎ ስማጠለሽ ጥሩ አይደለም። እኔ ተሐድሶ በሆንላችሁ በጣም ደስ ይላችሁ ነበር፣ ግን አንፎርቹኔትሊ ላስደስታችሁ አልችልም። ተሐድሶ ለሆን አልችልም። አም ዲፕ ሩትድ ኦሪየንታል ኦርቶዶክስ። ተው ሚውት አታርጓት። ምንድን ነው ሚውት እያደረጋችኋት ነው? ነው እንትን እያላችሁ ነው? ያ ሚውት አታድርገኝ። ማንም ሰው እንትን እንዳትሉ ትቀጥል። ስሜ ራሱ ማንነቴን ይገልጻል። የደና ሚያፈሳይትስ አም ዲፕ ሩትድ ኦሪየንታል ኦርቶዶክስ ቸርች። ሶ እኔ በእኔ አስተሳሰብ ኦሪየንታል ኦርቶዶክስ ቸርች ሁላ ቸርች ነች። ኢትዮጵያም ቸርች ነች። ኤሪትሪያ is my church, Coptic is my church, Malankara, Syria and Armenia are my church. So
እናንተ ብትፈልጉ እንኳን የትም ልትገፉኝ አትችሉም። ተሐድሶ አይደለሁም። አገልጋይና ቸርች ያለኝ ኦሪየንታል ኦርቶዶክስ ቸርች የካፕቲክ ኦርቶዶክስ ቸርች ምእመን ነኝ እና እንዲህ ነገር ባትሉ ለእናንተም ጥሩ ነው ማለት ነውና እንደ እህታችሁ ግን እዚህ በሆነ ነገር ለመወያየት ስለምወዳችሁ ነው የምመጣው። ደግሞ አንድ ነን ብዬ ስለማስብ ነው ከእናንተ ጋር የምመጣውና አመሰግናለሁ። እኔ እንጃ ሌላ ምን ማለት እችላለሁ ያልኩ ሁሉ ይመስለኛል። ሳክራመንቱ ሆሊ ሳክራመንት መሆኑን ተናግሬያለሁ። እኛ ደግሞ እንደ ኦርቶዶክሶች ሃይራርኪውን መጠበቅ እንዳለብን we have to respect each other እንዳለብን ተናግሬያለሁ። ዲቫይን ኮል ነው። ፕሪስትሁድ ለማንም የሚሰጥ አይደለም። ዲቫይን ኮል ነው። እሱ ደግሞ በእጅ አምብሮት በጳጳስ የሚሰጥ ጌታም የመረጣቸው ነው ወደዚህ አገልግሎት የሚመጡ እና እኛ ደግሞ አገልጋዮቻችን ማፍቀርና ማክበር የኛ እንትን ነው ማለት ነው። ፕሪስትሁድ ራሱ ጌታም ያዘዘውና እንትን ጀሩሳሌም ላይ አፖይንት 7 ዲያቆኖች ሲመረጡ በአምብሮት እጅ ነው። በግብረ ሐዋርያት 6 እናገኘዋለን። ቅዱስ ጳውሎስና በርናባስ ኮሜንት ላይ ይብቃት ያሉ እና ሰሙ ቀጥል ነው። እሺ አይ ቆይ አንድ እንትን አላት ደቂቃዎች ሰከንዶች አላት። ቀጥ እህታችን። እሺ ሚጋጋድልኝ። እሺ እና በኢየሩሳሌም 7 ዲያቆናቶች በግብረ ሐዋርያት 6:3 እናየዋለን። ቅዱስ ጳውሎስና ባርናባስን ሲቀቡ ግብረ ሐዋርያት 14:23 እናየዋለን። ቅዱስ ጳውሎስን ሴንት ቲሞቴዎስ ወይም ቅዱስ ጢሞቴዎስን ቢሾፕ አድርጎ ኤፌሶን ላይ እና ቲተስን ክሪት ላይ ሲሾማቸው ጳጳሶች ወይ ቢሻፕ አድርጎ የእምነትን እንዴት ማቀብ እንዳለበት አገልግሎት እንዴት መሆን እንዳለበት ሐዋርያ ጳውሎስን ዲፕ እንትን አድርጓል፣ መመሪያ ሰጥቶናል ማለት ነውና ስለዚህ ፕሪስትሁድ ከሐዋርያቶች የጀመረ ነው። እስካሁን ቸርቿ ለ2000 ይሄን ሃይራርኪ ጠብቃ በትክክለኛ መንገድ እየሄደች ነው እና እንትን ማድረግ አንችልም። ፕሪስትሁድ ማንቋሸሽ አንችልም። እኛ እንደ ምእመን ደግሞ we have to respect this hierarchy የሚል አቋም ነው ያለኝ። የቤተ ክርስቲያኗም እምነት እንደዛ ነው ማለት ነው። we have to ተራ ምእመን ተነስቶ ሂራርኪውን መናድ አይችልም። ወይም ዲያቆን ተነስቶ ቄስን ማውረድ ወይም መውቀስ አይችልም። ቄስን ተነስቶ ጳጳስን መንቀፍና መወገዝ አይችልም። እንደዚህ ያለ እንግዲህ ሃይራርኪው ይሄዳል። በሲኖዶስ ተሰብስቦ ብቻ ነው ቸርቿ ማስተላለፍ የሚችለው። ለምሳሌ ፓትሪያርክ ሊወገዝ ከሆነ በሶስት ነገር ተወግዘዋለች። አእምሮ ስቶ ከሆነ ምእመኑን በእምነት ካሳተ ወይም በዝሙት ከተገኘ ሲኖዶሱ ተሰብስቦ ፓትሪያርኩን ኦቨርትሮ ማድረግ ይችላል። ከዛ ውጭ ግን መወገዝ አይችልም ማለት ነው። ሲኖዶስም ፓትሪያርክ መወገዝ አይችልም። እንደዛ ያለ ይቀጥላል ማለት ነው። even though the patriarch is the head of the church እና ሲኖዶስም በፓትሪያርክ ላይ አውቶሪቲ ቢኖረውም ያለ ህግ ወይም ያለ አካሄድ ኦቨርትሮ ማድረግ አይችልም። ይበቃሻል። እሺ አመሰግናለሁ። ሰማ ደርሰሻል። እንደውም አንድ ደቂቃ የሰጠሁሽ ሰማፍ እንድታረጊው ነበርና በነገራችን ላይ ስለ ክህነት ነው ምስጢረ ክህነትን ነው ስታነሽ ነበር ያው ይነሳ የተባለውና ክህነት በራሱ ባይሰል ምንድን ነው የሚለውን ነገር ዲስከስ እያደረግን እናልፋለን። እግዚአብሔር ለሰው ልጆች መዳኛ ኃይል የሆናቸው ዘንድ በቸርነቱ ፈቃድ ወዶ ፈቅዶ የሰጠው ልዩ ሀብት ወይም ሀብተ መንፈስ ቅዱስ ክህነት ነው። ክህነት ለአዳምም ከሰባቱ ሀብታት አንዱ አድርጎ የሰጠው ክህነት ነው። የገዥነት ስልጣን ማለት ነው። የአስተዳዳሪነት ስልጣን። ካህን ማለት አገልጋይ ማለት ነው። አንዱ ይገዛ ዘንድ ይመራ ዘንድ ከሰጠው ያስር ዘንድ ይፈታ ዘንድ ከሰጠው ለአባቶቻችንም ከሰጣቸው እግዚአብሔር ስልጣናት አንዱ ክህነት ነው። በደንብ አስተውሉ።
ሁሉም ኦርቶዶክሳዊ ሰው በሐዋርያዊ ሕይወቱ ጸንቶ የሚቀደሰው የሚከብረው በቅዱስ ክህነት ነው። ክህነት በሌለበት ቅድስና የለም። ክህነት በሌለበት የክርስቶስ ቤተክርስቲያን የለችም። የክርስቶስ ቤተክርስቲያን የለችም ክህነት በሌለበት። ምክንያቱም በሐዋርያትና በነቢያት መሰረት ላይ ታንጻችኋል ስለሚል ክህነት በርቱ ኦርቶዶክሳዊ ሕይወት ውስጥ ከምንጩ ሰጪው ከክርስቶስ ጀምሮ ሐዋርያዊ ክህነት ሰንሰለት አንዱና ዋነኛው ለሰው ልጆች የተሰጠ ትልቁ ጸጋ ነው። ከእግዚአብሔር የተሰጠ ጸጋ ነው ክህነት። በርቱ ኦርቶዶክሳዊ ቤተክርስቲያን ነው ክሱታዊ ሐዋርያዊ ህብረታዊ ቅብብሎሻዊ ሃይማኖት ውስጥ ዋነኛውና አንዱ ሐዋርያዊ የክህነት ሰንሰለት ነው። ይህም በአንብሮተ እድ ለመዳን ለአምልኮት የግድ አስፈላጊ እና ዋነኛ የምስጢር ሁሉ መፈጸሚያ ነው። የምስጢር ሁሉ መፈጸሚያ ነው። ምን? ክህነት። ክህነት እንትን ልበል ሰው እንዲማር ኮሜንቱን ላጥፈው። ኮሜንቱን አጥፉልን። ክህነት ነው። በደንብ አስተውሉ። ክህነት ነው። በክርስቶስ ሕይወትም የእርቅ ምልክትና የአምልኮ መፈጸሚያ መንገዶች ክህነት እና መስዋዕት ናቸው። በምን? ይቅርታ፣ በክርስትና ሕይወት በክርስትና ሕይወት የእርቅ ምልክትና የአምልኮ መፈጸሚያ መንገዶች በደንብ የእርቅ ምልክትና የአምልኮ መፈጸሚያ አምልኮተ እግዚአብሔር አንድም በካህናት በኩል ይፈጸማል። እርቀ ሰብ እኛ ከእግዚአብሔር ጋር እንታረቅባቸው በምድር ያሰራችሁት በሰማይ የታሰረ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ተብሎ የተሰጣቸው ስልጣን ለካህናት ነውና እርቀ ሰብ በምን በኩል ይፈጸማል? በካህናት በኩል ይፈጸማል። ለዛም ነው በክርስትና ሕይወት የእርቅ ምልክትና የአምልኮ መፈጸሚያ መንገዶች አንዱ ክህነትና መስዋዕት የሆነው። መስዋዕት ያለ ክህነት፣ ክህነት ያለ መስዋዕት አይፈጸምምና መስዋዕት ይሆን ዘንድ መስዋዕቱንም የሚሰዋ ዘንድ ለካህኑ ስልጣን የሰጠው ራሱ ክርስቶስ ነውና ራሱ ክርስቶስ ነው። ከአዳም ጀምሮ ለሰው ልጆች ከሰጣቸው ከሰባቱ ሀብታት መካከል አንዱና ዋነኛው ክህነት እንደሆነ ቅድም ሜንሽን አድርጌላችኋለሁ። በደንብ አስተውሉ። ክህነት በዚህ አምላካዊ መገለጫ ተብሎ ፍትህና ርትህ የሚገለጽበት ምግብና እግዚአብሔር እንደሆነ ቅዱሳት መጻሕፍቶች ይናገራሉ። ይኸው ዛሬም በምድር እያለን የማንጠቀምበት ከሆነ ይህን ምስጢር ከዚህ ምስጢር ተካፋይ የማንሆን ከሆነ ለእግዚአብሔር መንግስት ብቁ አንሆንም። የሐዋርያት ትምህርትም የክርስቶስ ትምህርትም ይህ ስለሆነ የክርስቶስ ትምህርት የሐዋርያትም ትምህርት እንደሆነ የሐዋርያት ፍትህም የክርስቶስ ፍትህ እንደሆነ እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል ሲል ራሱ መድህን ዓለም ኢየሱስ ክርስቶስ ይህን ስልጣን ሰጥቷቸዋል። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ይህ ሁሉ የማሰር የመፍታት ስልጣን የሚከወነው በምስጢረ ክህነት በኩል ነው፣ በካህናት በኩል ነው። በካህናት በኩል አንድም ካህን የገዥነት ስልጣንን ከእግዚአብሔር ተሰጥቶታል። ይህ የሐዋርያት ማሰር የክርስቶስ የሐዋርያት ማሰርና መፍታት የክርስቶስ ፍትህ እና ርትዕ መሆኑ የሚገለጽበት አምብሮታዊ እጅ ስለሆነ ይህ ስልጣን ለካህናት ተሰጠ። ይህ ስልጣን ለማንሳት ለካህናት ተሰጠ። ስልጣኑ የሚገለጸው በፍትሐ ክህነቱ ስለሆነ ይህ ስልጣነ ክህነት የሌለው ይህም
ሐዋርያትን ነጥሎ ካስተማራቸው በኋላ በምድር የምታስሩት በሰማይ ታሰረ፣ በምድር የምትፈቱት በሰማይ ተፈታ ይሆናል የሚለውን የቃል ስልጣን የሰጣቸው ለካህናት ነው። የሰጣቸው ለማን ነው? ለካህናት ነው። ለዚያ ስለዚህ ክህነት ወደ እግዚአብሔር ቸርነት የሚያቀርብ የእርቅ መፈጸሚያ ታላቁ ኃይል ነው። በደንብ ሰው ክህነት ወደ እግዚአብሔር ቸርነት የሚያቀርብ የእርቅ መፈጸሚያ ዋናው ኃይል ነው። የምንታረቀው በካህናት በኩል ነው። ከእግዚአብሔር ጋር የምንታረቀው ሰው ዛሬ ላይ ድቀተ ነፍስ ካገኘው በኋላ ዳግም የሚታደሰው በሀብተ ክህነት በሚገኝ የእግዚአብሔር የሰጭነት ቸርነት ነውና ድቀተ ነፍስ ቢያገኘን የምንታደሰው ማን ነው? ከእግዚአብሔር በሚገኝ ሀብተ ክህነት በምድር የምታስሩት በሰማይ ተፈቱ፣ በምድር የምትፈቱት ብሎ ይህን ስልጣን ሰጥቷቸዋልና ይህን ስልጣን ሰጥቷቸዋልና ይህም የእግዚአብሔር የፍቅሩ ወይም የቸርነቱ ስጦታ ነውና ክህነት ሁሉን ወደ ንስሐ የሚጠራበት ወይም ሁሉም ወደ ንስሐ የሚጠራበት የእርቅ፣ የተስፋ፣ የሰላም፣ የዘላለም ሕይወት መፈጸሚያ ነው። መፈጸሚያ ነው። አንድም ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን የማይበላ ደሜን የማይጠጣ እኔም በእርሱ የለውም እርሱም በእኔ የለም እያለ በዮሐንስ ወንጌል ምዕራፍ 6 ከቁጥር 43 ጀምሮ እስከ 49 ባለው የመጽሐፍ ቅዱስ ክፍል ውስጥ ይህ ስልጣነ ክህነት ይፈጸም ዘንድ ይህን ሁሉ ስልጣን ለማን የሰጠው? ክርስቶስ ለካህናቱ። አንዱም የምስጢረ ስጋዌ መፈጸሚያ ስለሆነ ማለት ነው። የክርስቶስ ስጋውና ደሙን የሚፈተተው በተራ ሰው ሳይሆን በምስጢረ ከክርስቶስ ምስጢር ተካፋይ በሆኑት በካህናት በኩል ስለሆነ ለዚያም ዛሬ በዚህ ዓለም ነፍስና ስጋው የተጣላበት ሰው ፈቃደ ነፍሱን ለፈቃደ ስጋው ማስገዛት የሚችለው በምክረ ካህን ነው፣ በፈቃደ ካህን ነው፣ በሀብተ ክህነት ነው። በምክረ ካህን፣ በፈቃደ ካህንና በሀብተ ክህነት ነው። ክህነትን የማይቀበል ካህናትን የሚሳደብ ከእግዚአብሔር ዘንድ ቦታ የለው። ካህናትን የናቀ ያጥላላ የገፋ ክርስቶስን እንዳጥላላ እንደገፋ ስለሚቆጠር አይንተ እግዚአብሔር ካህናት ይባላሉና የእግዚአብሔር አይኖች የሚባሉ ካህናት በደንብ ስሙ። ሰው ከእግዚአብሔርም ጋር ቢጣላ መማለጃ መንገዱ በሀብተ ክህነት በኩል ነው። በሀብተ ክህነት በኩል ሂድ ኃጢአትህንም ለካህን ተናዘዝ ያለ ሂድ ራስን ለካህን አሳይ ይላል። አንዱ የሰው ልጆች ከእግዚአብሔር ጋር የሚታረቁበት መንገድ ምስጢረ ክህነት ነው። ሰው እግዚአብሔርን የሚያገኙበት መንገድ ምስጢረ ክህነት ነው። ካህንና ክህነት የሌላት ቤተክርስቲያን የክርስቶስ ቤተክርስቲያን ስላልሆነች ማለት ነው። የክርስቶስ ቤተክርስቲያን አለች። ስለዚህ ይህች ቤተክርስቲያን ማናት ብለን ስንጠይቅ ርትዕት፣ ኩላዊት፣ ሐዋርያዊት፣ ኦርቶዶክሳዊት ቤተክርስቲያን ናት። በዚህ ክህነት ውስጥ ያለች የማንን ሰንሰለት ይዛ የመጣች? የሐዋርያትን ሰንሰለት ይዛ የመጣች የሐዋርያትን ሰንሰለት ስልጣነ ክህነታቸውን ይዛ የመጣች። ለዚያም እኮ ነው በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንዲህ ይላል፣ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ይላል፣ ለመንጋው ሁሉና ለራሳችሁ ተጠንቀቁ እያለ የሚናገረው መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ኃጢአታቸው ይቅር ያላችሁላቸው ምናቸው? ኃጢአታቸው ይቅር ያላችሁላቸው
ሁሉ ይቅር ይባልላቸዋል፣ የያዛችሁባቸው ሁሉ ተይዞባቸዋል። አያችሁ፣ የኃጢአት ይቅርታ በምን በኩል አደረገው ክርስቶስ? በክህነት በኩል። አንዱ ለአዳም ከተመለሰለት ጸጋ መካከል በክርስቶስ ካገኘነው ጸጋ መካከል የገዥነት ጸጋ ነው። ይሄም ሀብተ ክህነት ነው። ሀብተ ክህነት ነው። ይሄንን ነው የምንናገረው። ስለ ክህነት ስናወራ፣ ስለ ምስጢረ ክህነት ስናወራ የምናወራው ስለ እግዚአብሔር እንደራሴዎች ነው። እኛን ከእግዚአብሔር ጋር ስለሚያሳርቁን ነው። ኃጢአታችንን የማሰርም የመፍታትም ስልጣን ስላላቸው አባቶች ነው። ዛሬ ላይ ምንም ያህል በዓለማዊ ዕውቀት ልትንር ትችላለህ፣ በመንፈሳዊ ዕውቀት ልትሄድ ትችላለህ። የፈለገ አይነት እንትን ሊኖርህ ይችላል፣ መንፈሳዊ ዕውቀት ሊኖርህ ይችላል። አንድ ካህን ግን ከኃጢአት እስራት ካልፈታ የእግዚአብሔርን መንግስት አታያት። ትልቁ ለአዳም ከተመለሰለት ጸጋ አንዱ ይሄ ስለሆነ ማለት ነው። በሀብተ ክህነት በኩል ነው ይህን ሁሉ ነገር የምናገኘው። በሀብተ ክህነት በኩል ነው ይህን ሁሉ የምናገኘው። ክህነት የሰው ክህነት ብቻ አይደለም። በቤተ ክርስቲያን ውስጥ የቅዱሳን መላእክትም ሁላ ክህነት አለ። እና አይ ቲንክ ሳቴን ላፊ ተጠቅምኩ መሰለኝ። በጣም ይቅርታ። ሳትን ጨርሻለሁ። አዎ ጨርሰሃል። ግን በእግረ መንገዳችን እየተማርን ስለሆነ ቀጥል። ቆይ እንትን ትበላ ከእሷ ጋር ዲቤት እንትን ስላለ መቀጠል ይቻላል። ኤርና አሁን ባልከው ሁሉ እኔ ባነሳሁት ሀሳብ ላይ ትክክለኛ ኦርቶዶክሳዊ ትምህርት ነው ያነሳሃቸው ሀሳቦች። ተቃውሞ የለኝም። ቆይ ከማንሳትሽ በፊት ስንት ደቂቃ? ያው አንቺ ኦልሞስት ስንት ደቂቃ? 3 ደቂቃ እንያዝ። 3 ደቂቃ። እሺ 3 ደቂቃ። ያው እንዳልከው አናሎግስ ኦፍ ፕሪስትሆድ ትንሽ በአማርኛ የከበደኝ ስለሆነ ቤተር ኤክስፕረስ ማለት የፈለኩት እንግሊዝኛ የጨመርኩኝ ያወራለሁ እና 3 ነገር ኮንሲስት ያደርጋል ሃይራርኪው። ቸረቦም ኤግዞደስ 10:18 እንዳለ ቸረቦም፣ ሰረፈም ኢሳያስ 6:2 እና ኔትሮን ቆሎሳይስ 1:16 ዶሚኒየን ፕሪንሲፓሊቲ አውቶሪቲ እና ፓወር አርክኤንጀልስ ኤንድ ኤንጀልስ አሁን ጠቅሰው ነበር አንተ ማለት ነው። የአርክኤንጀል እና ኤንጀል ሃይራርኪ ወይም አገልግሎትም ስላለ ማለት ነው። እና ይሄ ኤክሌሲያስቲካል ሃይራርኪ ደግሞ ኢት ኢንክሉድስ አንደኛ ፓትሪያርክ ወይም ፓፕ፣ ሜትሮፖሊታን ወይ ቢሾፕ እንላቸዋለን። ሁለተኛ ካሪ ኤጲስቆጶስ፣ ፕሬስቢተር ወይም ቄስ ደህጉመን እንላቸዋለን ወይ ፕሬስቢተር። ሶስተኛ ደግሞ አርክዲቀን፣ ዲከን፣ ሳብዲከን፣ ሪደር እና ቻንተር ተብሎ እስከ ንፍቀ ዲያቆን ታች ማለት ነው። ከቻንተር፣ ሪደር፣ ሳብዲከን፣ ዲከን፣ አርክዲከን፣ አርችዲከን ያለ ሃይራርኪው እንደዚህ ይሄዳል ማለት ነው። እና አንተን በትክክል ስለጠቀስከው 100% ነው የምስማማው። ቸርች ሃይራርኪ ከክርስቶስ የተሰጠን ነው። እሱ ደግሞ ለአገልግሎት ምስጢራቶች የክርስቶስን ስጋና ደግሞ የምንወስድበት፣ ንስሐ የምንገባበት፣ ከእግዚአብሔር የምንታረቅበት፣ ወደ ክርስትና የምንመጣበት ባፕቲዝም እሱ በዚህ አገልግሎት ነው። ወደ ክርስቶስ አካልም የምንጨመርበት፣ ቅዱስ ሜሮን የምንቀባበት እና ቅዱስ ቁርባንም የክርስቶስ አካል የምንሆነው የምንካፈልበት በዚህ አገልግሎት ነው። ስለዚህ ይሄ ጌታ ራሱ ቤተክርስቲያኑን ሙሽሪቱን እያዘጋጀላት ሳክራመንት ነው ማለት ነው። እሱ የሰጠን ነገር ሁሉ ለመካፈል በዚህ መንገድ ነው ሁሉ የምንካፈለው እና ይህን ሃይራርኪ ደግሞ ከኤርሊ ቸርች ፋዘርስ አናሎጊ ለምሳሌ ክሊመንት ኦፍ አሌክዛንድሪያ እንደዚህ ብሎ ነበረ። ኢን ዘ ቸርች ዘ ዲግሪ ኦፍ ቢሾፕስ፣ ፕሪስቢተር፣ ዲከንስ happen to be imitations. In my opinion,
of the angelic glory and of the arrangement which the scriptures say awaited those who have followed in the footsteps of the apostles and who have lived a perfect righteous according to the gospel. ምን ያለ ነው ክሊመንት ኦፍ አሌክሳንድሪያ ቸርቿ ይሄን የጳጳሶች የቄሶች እና ዲያቆኖች ኢሚቴሽን ወይም አገልግሎት ወይም የነሱ አካሄድ በእኔ አስተያየት አለ ከኤንጀሊክ ግሎሪ ከመላእክት አገልግሎት ያለው በሰማይ ላይ ካለው አገልግሎት ከዛ የሱ ጽላሎት ነው በምድር ላይ አሁን ቤተ መቅደስ አንድ ነች ብለን እናምናለን ያቺ ምንድነው ፐርፌክሽን ላይ የደረሰችው ቤተክርስቲያን በሰማይ ያለችው እዚህ ምድር ላይ በአገልግሎትና በስትራግል ያለችው ቸርች አንድ ቸርች ነች ቤተ መቅደስም አንድ ነው የሚቀደሰውም አንድ ጌታ ነው እና በሰማይ ያሉ ቅዱሳን ከዚህ ምድር ካለነው ቅዱሳን አብረን ነው ሊተርጂ አሁን እኛ ስንቀድስ ቅዳሴ ስንቀድስ በሰማይ ያለች ቤተክርስቲያንና እዚህ ምድር ያለነው የክርስቶስ አካል አንድ አካል ነን አብረን የቀደስን ነው በሰማይም ጌታ ይመለካል ቅዱስ ቅዱስ የተባለ ይሰገድለታል አብረን ነው የምናመልከው ፐርፌክሽን ላይ የደረሰችው አካላችንና እዚህ ምድር ላይ ስትራግል እያደረግን ያለን አካላት በህብረት ጌታ እንቀድሰዋለን ሊተርጂ ላይ በህብረት ደግሞ ሁላችንም አንድ ሆነን ደግሞ ቅዱስ ሥጋውና ደሙ እንካፈላለን አንድ አካል ብልቶች ስለሆነን ማለት ነው ክርስቶስ ራስ እኛ ደግሞ the body of Christ አካላቶች ስለሆነ ስለዚህ it's essential ይሄንን ሃይራርኪ መጠበቅና ማክበር ማለት ነው ሴን አግናቲዮስን እንዲህ ብለዋል ቴስቲሞኒ ስለ አኒሽን ቸርች ሲሰጥ እሺ ሪፍሌክሽን ስለሆነ አንዳንድ ነገሮችን እንበልና ጀስት እኛ ሐዋርያዊ ቅብብሎች ጋር መምጣት ግድ ይለናል እና እህታችን ያነሳቸው እሷ አቡነ መቃሪዎስ እያለች የምጠራቸው የግብፅ ቤተክርስቲያን እንትን ናቸው ብላ የምጠራቸው አባት አሉና ያው ግብፅን የተሾሙት የምትላቸው የስተዛ ላይ እስኪ አንዳንድ ነገሮችን ማለት እንችላለን የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የክህነት ሰንሰለት ሐዋርያዊ የክህነት ቅብብሎሽ አላት እና ይህም ቅብብሎሹ ከየት መጣ የሚለውን አንዳንድ ነገሮች እናያለን እስኪ በቪዲዮ እናያለን ቢግ ስክሪን ላይ አድርገው ከየት ተነስቶ የት እንደደረሰ ስለ ክህነት ሰንሰለቱ እንትን እንለዋለን በነገራችን ላይ የመጀመሪያው ቅዱስ ሐዋርያት ይላል ቅዱሳን ሐዋርያት ይላል ያው እኚህ የቅዱሳን ሐዋርያት ሹመትን ነው እዚህ ጋር እንትን የሚለው ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ቅዱሳን ሐዋርያት የመጀመሪያው ተወካፌ ክህነት ቅዱስ ማርቆስ ወንጌላዊ ይህ ሚያዝያ 30 በስንክሳራችን የምናስባቸው አባት ናቸው ቅዱስ ማርቆስ ከአርድእት የሆኑት ወገን የሆኑት ቅዱስ ማርቆስ ማን ናቸው ብለን ስንፈልጋቸው ቅዱስ ማርቆስን የት ላይ እናገኛቸዋለን መሰላችሁ ቅዱስ ማርቆስ ከአርድእት ወገን የሆኑ የቅዱስ ጴጥሮስ ረድእ እንደሆኑ ማየት እንችላለን ያው በመረጃ እያሳየናቸው እንሂድ የቅዱስ ማርቆስ ረድእ እንደሆኑ ይታወቃሉ ያው ቅድም ባነሳችሁ ዙሪያ ላይ አንዳንድ ነገርም ብለን ነው ያው ባነሳቸው ኢሹ ዙሪያ እያነሳን ስለምንሄድ እሺ እኛ 12 ሐዋርያት ናቸው ጴጥሮስ እንድርያስ ያዕቆብ ወልደ ዘብዴዎስ ዮሐንስ ወልደ ዘብዴዎስ ፊልጶስ እና በርቶሎሜዎስ ቶማስ ዘንዴቄ ዲዲሞስ ማቴዎስ ቀራጭ የነበረው ያዕቆብ ወልደ እልፍዮስ ታዲዮስ ልብዮስ ስምዖን ቀነናዊው ዘስመይ ናትናኤል የተባለው እና ያስቆረቱ ይሁዳ በዚህ ፋንታ ማን የተከተካው ማቲያስ አይደለ ማቲያስ ነው የተተካው አይደለ በዚህ ፈንታ ከዚያ በኋላስ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መንበሯ የቅዱስ ማርቆስ ነው ስንል ማርቆስ ማን ነው የሚለው ጋር እንመጣለን ሐዋርያው ቅዱስ ማርቆስ ይሄ ነው ከአርድእት ወገን ይወላችሁ አያችሁ የ72ቱ አርድእት ስም ዝርዝር ነው ይሄን የምታገኙት የቤተክርስቲያን ታሪክ በሚለው መጽሐፍ ቁጥር 1 ላይ ነው
ይኸው ማርቆስ ወንጌላዊው የቀድሞ ስሙ ዮሐንስ። ማርቆስ ወንጌላዊው የቀድሞ ስሙ ማን ነው? ዮሐንስ። የቀድሞ ስሙ ዮሐንስ ነው። ስለዚህ ማርቆስ ወንጌላዊ የማን ረድ ነው ስንል የማን ረድ ነበረ? ከ12ቱ ሐዋርያት የቅዱስ ጴጥሮስ ረድእ ነው። የኛ ቤተክርስቲያናችን አፖስቶሊክ ሰክሴሽናችን ላይ ስንመጣ ማንን ነው የምናስበው? የመጀመሪያው ከ12ቱ ሐዋርያት ወገን ቅዱስ ጴጥሮስን ነው። ቅዱስ ጴጥሮስ ረዱ የነበረው አጋዡ የነበረው ሲልከው የላከው ወዴት? ወደ ኢትዮጵያ፣ ወደ ግብጽ ምድር የላከው ወደ ኢትዮጵያ ምድር የላከው ማን ነው? ቅዱስ ጴጥሮስ ነው። መንበረ ማርቆስ ሲባል ማርቆስ የማን ነው? የቅዱስ ጴጥሮስ። ሁላችሁም እንዳትረሱ የቅዱስ ጴጥሮስ ረድእ ነው። ይህን ይዘን ስንመጣ የመጀመሪያው ተወካፌ ክህነት ቅዱስ ማርቆስ ወንጌላዊው ቅዱስ የቀድሞ ስሙ ዮሐንስ ብለነዋል። ወንጌላዊው በስንክሳራችን ሚያዝያ 30 ቀን የምናከብራቸው ከአርድእት ወገን የሆኑ ቅዱስ አባት በሳቸውን ጀምርና እንመጣለን። ይሄን ይዘን ማለት ነው እንመጣለን። ይሄው ቤተክርስቲያናችን በዝርዝር ስላላት ማለት ነው እንመጣለን እዚህ ድረስ። ከዚያ በኋላስ ይሄው እዚህ ድረስ እንመጣለን። አባ ማርቆስ 8ኛ ታኅሳስ 13 ስንክሳሩ ሁሉ መች ቀን እንትን ይላል። አባ ጴጥሮስ፣ አባ ቄርሎስ፣ አባ ዲሜጥሮስ፣ እንደገና አባ ቄርሎስ 5ኛ፣ አባ ዮሐንስ 19ኛ፣ አባ መቃሪዎስ 3ኛ። እሷ ኤደን ኤዝና የምትላቸው አይደለም። በጣም ረጅም ዓመት ነው። አባ መቃሪዎስ 3ኛ፣ አባ ዮሳብ 2ኛ፣ አባ ቄርሎስ 6ኛ፣ አቡነ ባሲሊዮስ ዘኢትዮጵያ። ኢትዮጵያ እዚህ ጋር ነው። ከአባ ቄርሎስ 6ኛ ቀጥሎ ኢትዮጵያ የራሷን ጳጳስ መሾም ጀምራለችና አባ ባሲሊዮስ ዘኢትዮጵያ፣ አቡነ ቴዎፍሎስ ዘኢትዮጵያ፣ አቡነ ተክለ ሃይማኖት ዘኢትዮጵያ፣ አቡነ መርቆሬዎስ ዘኢትዮጵያ፣ አቡነ ጳውሎስ ዘኢትዮጵያ። ከዚያ በኋላ ቀጣይ ማን ነበረ? ቀጣይ ማን ናቸው? አቡነ ማትያስ። መንበራችን 123ኛ የኢትዮጵያ ፓትርያርክ ወይም ፋዘር ኦፍ ኦል ብለን የምንጠራቸው። አፖስቶሊክ ሰክሴሽናችን እዚህ ጋር ነው። አፖስቶሊክ ሰክሴሽናችን እዚህ ጋር ነው። የኤርትራ ቤተክርስቲያን የቱ ጋር ነው የተገነጠለችው? አቡነ ተክለ ሃይማኖት ዘኢትዮጵያ ጋር። እንደዛ አይ ቲንክ እንደዛ ነው አይደል? ኤርና በኋላ እንትን ትይልናለሽ። ያው ጥያቄና መልስ ላይ እንትን ስለምልሽ ያው እዚህ ጋር ነው። አይ ቲንክ ሶ ያ ያው አቡነ ተክለ ሃይማኖት ዘኢትዮጵያ በአንድ መንበር ውስጥ ነበረ። ከዚህ ወደ ላይ ከኤርትራ ቤተክርስቲያን ጋር አንድ ነው። ከዚህ በኋላ ነው አቡነ መርቆሬዎስ፣ አቡነ ጳውሎስ ዘኢትዮጵያ፣ ከዛን አቡነ ማትያስ ጋር እዚህ ጋር ነው ልዩነት የተፈጠረው ከኤሪትሪያን ቤተክርስቲያን ጋር። ኤርትራ በአንድ ጊዜ እዚህ ጋር 2 ጳጳሳት ላይ ነው የምትለው። እሱም በኋላ ስለምንጠያየቅ ማለት ነው። እኚህ ጳጳሳት ህጋዊ ናቸው ወይ በሚል ደረጃ በቤተ ክህነት ደረጃ መረጃ እያሳዩን የነበሩ ኤርትራዊ እህት ወንድሞችም ስለነበሩ ያው አሁን ረንደምሊ እንትን ስለተደረገ ነው እሱን ማሳየት እንችላለን። ቤተክርስቲያኗ እኛን አይወክሉንም ብላ ስላወገዘቻቸው እሳቸውን ብቻ አይደለም ሙሉ አቡነ መቃሪዎስን ሙሉ እሳቸው ክህነት የሰጧቸውን በጠቅላላ ምን አልባ አውግዘዋል። ሙሉ እሳቸው ክህነት የሰጧቸውን በጠቅላላ ማናት ያወገዘችው? አንዲት የሆነችው ዓለም አቀፋዊት የሆነችው የኤርትራ ቤተክርስቲያን። አትቀበሉም ለምትይን መጀመሪያ የኤርትራ ቤተክርስቲያን ህብረት የምታረገው ቤተክርስቲያን ከኦረንታሎች ጋር ትቀበላቸው እኚህን አባት። ኤርትራ ባልተቀበለቻቸው እኛ ቅዱስ አንልም። እሳቸው የሾማቸውንም እኛ ቅዱስ ብለን መጥራት አንችልም። ምክንያቱም ቤተክርስቲያኗ በቂ መረጃ ሰጣ፣ እኛ ጋም ልካ፣ ኦረንታል ለሚባሉት ልካ፣ እሳቸው የኤሪትሪያን ቤተክርስቲያን እንደማይወክሉ አሳውቃለች። ደብዳቤውም ስለነበረ ማለት ስላለ
እጃችን ላይ። ስለዚህ አንገደድም ማለት ነው። እኚህ አባት ደሞ እሺ ይቅርታ እና እኔም ስራ ላይ ስለሆንኩኝ ነው። ይቅርታ አንድ ነገር ላሳይህና ቪዲዮ ልክፈት። ቆይ ስራ ላይ ስለሆንኩኝ ነው። አም ሶሪ። እሺ አሁን ይሄ እንደምታየው ፓፕ ቴዎድሮስ ተሰከንድ ነው። ይሄ አሁን ራስህን እየጠራሃቸው ነበረ። ፓፕ ቴዎድሮስ ተሰከንድ፣ ፓፕ ሽኖዳ፣ ፓፕ ሳይሪዮ እንደዚህ ያለ እስከ ማርቆስ ሞቶ 16 አሁን ሞቶ 16 ጳጳስ ላይ ደርሰናል። አርድእቱ ማርቆስ እዚህ ጋር ከአርድእቱ ማርቆስ ሴንት ማርክ ዲ አፖስትል እያለ ወደ ላይ ይወጣል። በመሃሉም ሴንት አተናሲዮስ አለ፣ ፓፕ ፒተር አለ፣ ሴንት አተናሲዮስ ዶክተር ኦፍ ዲ ቸርች የምንለው፣ ሴንት ሳይሪዮ፣ ቅዱስ ቄርሎስ፣ ቅዱስ አትናቴዎስ በዚያ ፓትሪያርክነት መሀል አሉ። እንደዛ ያለ አቡነ ሽኖዳ፣ ከዛም አሁን ያሉት ፓትሪያርክ ፓፕ ቴዎድሮስ ደርሰናል። ራይት አሁን ይሄ ደግሞ የካፕቲክ ቸርች ሲኖዶስ ነው። ይሄ ካፕቲክ ቸርች ሲኖዶስ ነው። የአሁኑ ጳጳስ እዚህ አሉ። እነዚህ ደግሞ የሲኖዶስ መንበር ናቸው። ሶ እዚህ ጋር ማን ልታይ ነው? ሲኖዶሱ አባል ኦኬ ራይት ሂር ማን ያየህ ነው? እዚህ ቢሾፕ መቃሪዮስ ደ ኤሪትሪያን አየህ? ቢሾፕ መቃሪዮስ ደ ኤሪትሪያን የካፕቲክ ሲኖዶስ አባል ናቸው ማለት ነው። የሰሜን አሜሪካ ደግሞ ጳጳስ ናቸው። አየህ አሁን እኔ ነገርኩ ያለ እናንተ ኤሪትሪያ ውግዛለች ትላላችሁ። ኤሪትሪያን የካፕቲክ ቸርች ጳጳስ ማውገዝ አትችልም አይደል? እኚህ አባት አገልግሎታቸው ሲጀመር ኤሪትሪያ ሳይሆን የግብጽ ጳጳስ የሆኑ ኤቪደንስ ያሳየው ነው። ይሄ ራስህን ኮፕቲክ.net ኮፕቲክ ኦፊሻል ኦርቶዶክስ ኦፊሻል ዌብሳይት እዚህ ጋር አሉልህ። አቡነ መቃሪዮስ ትውልዳቸው ኤሪትሪያ ነው አይደለም? ዘራቸው ዘር ትውልዳቸው ኤሪትሪያዊ ናቸው። አገልግሎታቸው ኤሪትሪያ ነው አይደለ? ቆይ ኤሪትሪያ ነው አይደል? በልጅነታቸው ነው ግን እንትን ግብጽን ያደጉት ግብጻዊ ናቸው። ግብጽ ማደግ አይደለም። አይ ግብጽ ማደግ አይደለም። አሁን እየጠየቅንሽ ያለ ነው በዘር እኔም እኮ ኤሪትሪያዊ ነኝ። ኤርትራዊ። ስለዚህ ለኤርትራ ቤተክርስቲያን ግብጽ ጳጳስ መሾም ትችላለች። እየነገርኩ እኮ ነው። እኚህ አባት የግብጽ ጳጳስ እንጂ ኤርትራ ጳጳስ አይደሉም። አሁን ቸርቿ ስትገነጠል ግን እሳቸው ጋር ሄዳ ረፊጅ ጠየቀች ማለት ነው። ለግብጽ ሄዳ ረፊጅ ለምንድን ነው? አይ ቆይ እስኪ ንገሪንና እኚህ ጳጳስ ህገወጥ ስራ ነው የሰሩት ወይንስ አይደለም? አይደለም። ምክንያቱም አንድ ቆይ ኤድና አንድ ሉዓላዊት ሀገር ሃይማኖት አይደለም አይደል የተገነጠለው? የተከፈለው ሃይማኖት አይደለም አይደል? ሀገር ናት አይደል? እርስ በርስ ይግለሰብ ነው አይደል የተጋጨው? እኚህ ሰው ግብጽ ካደጉ የግብጽ ጳጳስ ከሆኑ የግብጽ ጳጳስ ናቸው አይደለም። ሃይማኖት ነው የተናደው። እሱ ላስረዳህ ሰው አንድ ደቂቃ። ኦኬ አሁን ኤርትራ ውስጥ ያሉ ክርስቲያኖች ትክክል አይደሉም እያላችሁ ነው? እንደዛ ነው። እሺ አሁን ያሉት ኤርትራ ጳጳስ ትክክል ናቸው አይደሉም? ያው ትክክል ናቸው። ምክንያቱም አሁን በአንድ ሁለት ጳጳስ አንድ ሀገር መሾም ትችላለች። በአንድ ሁለት ጳጳስ አንድ ሀገር መሾም ትችላለች። ሰሙ ፕሊዝ አንድ ደቂቃ አስወራኝና እየተገባባን ጥሩ መተናል። ምን መሰለ የተፈጠረው ከ20 ዓመት ወይም ከ20 ዓመት በፊት ተርድ ፓትሪያርክ ኤሪትሪያ በአቡነ ሽኖዳ የተሾሙት ማለት ነው። ሲኖዶሱ ተነስቶ ከስልጣናቸው አስወገዳቸው። ይሄ ደግሞ ያለ ህግ ስለነበር አቡነ ሽኖዳ ካፕቲክም ወገዘች ኤሪትሪያን። ኤሪትሪያ ተወገዘ። ማን ነው? ቆይ ማን ነው ያለ ህግ ያወገዘ እንትን ያነሳችሁ? ሲኖዶስ የሲኖዶስ ተነስቶ የመንግስት እጅ ነበረበት። አሁን አቡነ መቃሪዮስ ብለሽ የምትጠራቸው አባት ምን አገባቸው ስለ ኤርትራ ቤተክርስቲያን? ቆይ ሰሙ እዛ ጋር አልደረስንም። ስለ አቡነ መቃሪዮስ ያወራህ አይደለም። ስለ ተርድ ፓትሪያርክ ኦፍ ኤሪትሪያ አቡነ አንጦኒዮስ አሁን አባታችን ከጌታ ጋር ያሉት ከዚህ ዓለም ከ3 ዓመት በፊት በሞት ተለይተዋል። እሳቸው አባት መንግስት አስሯቸው ሲኖዶሱም የዚህ ተባባሪ ሆኖ ያለ ህግ ኦቨርትሮ ስላደረጋቸው ካፕቲክ ቸርችም አቡነ ሽኖዳ ቸርቿን ወገዟት። የኤሪትሪያን ቸርች ያለ ስርዓት ማውገዝ ይችላሉ አቡነ ሽኖዳ? አዎ ይችላሉ። ምክንያቱም አቡነ ሽኖዳ ማውገዝ ይችላሉ ወይ? ይችላሉ። ስለሚችሉ ወገዟት ቸርቿን። ምክንያቱም ያለ ማን ነው አውግዙ ያላቸው? ምን አይነት ቻርተር ነው? እሳቸው ኤሪትሪያን ቸርች ላይ መጥተው እሱን እንደዛ ብለህ መጠየቅ ትችላለህ። ያውግዙ ማን የፈቀደላቸው?
ምክንያቱም አንደር ማርቆስ መሆን አትችልም። ከማርቆስ ይልሽ አሁን ይልሽ እኛ አቡነ ሽኖዳ አንዳንድ ትምህርታቸውን እንቀበላለን፣ ግን ፖለቲካል ኢንፍሉዌንሳቸውን አንቀበልም። የምንቀበላቸው እኔ እሳቸው መጽሐፍ ብዙ አነባለሁ፣ ግን እሳቸው የሚሄዱበት በጣም አደገኛ መንገዶች እንደሆነ አልቀበልም። በተለይ በኢትዮጵያና በኤርትራ መካከል ያላቸውን ችግር በተለይ በጊዮን ወንዝ በአባይ ወንዝና በኢትዮጵያ ሶሺዮ ዲሞግራፊክ በኢትዮጵያ ፖለቲክስ ላይ ያላቸውን አቋም ምን ያደግፍላቸው ትምህርታቸው ግን ሰፖርት አደርጋለሁ። እማልቀበላቸውም የእሳቸው ትምህርት አለ እንደ ግለሰብ ነው። ግን አቡነ ሽኖዳ እሳቸው ማን ሆነው ነው የኤርትራ ቤተክርስቲያን መጥተው የኤርትራን ቤተክርስቲያን ካህን የሚያወግዙት? የኤርትራን ቤተክርስቲያን ምንድነው? እሳቸው ማን ነው ስልጣን የሰጣቸው? የትኛው ሐዋርያዊ ስልጣን ነው መጥቶ እንዲያወግዙ ኤርትራ ቤተክርስቲያን ውስጥ የፈቀደላቸው? ኢትዮጵያ ውስጥ እኮ ነበር አይደል? መንበር ለሁለት ተከፍሎ ነበር አይደል? በአቡነ ጳውሎስ ጊዜ አይደል? አቡነ መርቆሬዎስና አቡነ ጳውሎስ በእነሱ ጊዜ ነው አይደል መሀል የተከፈለችው? ግብጽ መታወግዛለች። እኛ ለግብጽ እድል ሰጠናታል? አልሰጠናትም። የግብጽ ቤተክርስቲያን ራሷን የቻለች የራሷ ሲኖድ ያላት ቤተክርስቲያን እያለች ምን አግብቷት ግብጽ መጣ ኤርትራ ድረስ የኤርትራን አባት ታወግዛለች? ማን ነው ቪቶ ፓወር የሰጣት? ማናት እሷ? ይሄን ንገሪን። እኛ ከኤርትራ ቤተክርስቲያን ጋር አልተለየንም፣ አንድ ነን።